እሺ የቱን አውሩ ዛሬ ፍቅሩ ጀመረኝ እሱን አስባለኝ መንገድ ላይ ሁኜ እኔ ሳልተወውም ለማንም ፍቅሬን እኔ ሳልሰጠውም ዛሬ ፍቅሩ ጀመረኝ እሱን አስባለኝ ያው ፌክ ዶክተር ይሁን ምን እንዳለች እሱ መክራ እንኳን ችግር ካለ የሚያስፈልገው ነገር ካለ ምክርም ቢሆንም እኛ እዚህ እንጨርሳለን ብላ እሱ አሁን የነገረቻት ማለት ነው። ተመልሳ ምክር ሲሰጣት ምን እንዳለ ሰምታችሁታል? አራል ልጅ በጤናው እያለ እያሳበደ እያላችሁ እናንተ ራሳችሁ አሜለን ቤተሰብ ነው። ችግር የኔ ችግር ነው፣ ወንድሜ ችግር እህቷን ቢሆን ወንድሜ ችግር የኔ ችግር ወንድሜ ያለ ሄርሜላ ለሁሉም ነገር ነው። አብራም ደም አይሰራም ጋ ነው እስቲ ይሄ ሁሉ ተስተቃለቱ ምንድነው? ያኔ ከሁሉ ምን ተብሎ እሱ እምቢስ ባለው ቃል ገብታችሁ ለአብራ ተጨንቃችሁ ወይምን ለአብራም እንደዚህ አሁን ለአብራም ሰላም ጭንቀቱ እነሱ አራት ሰዎች እሱ ቅድም ከልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነገር እያለች ነበር። ልጁ ሰላም ደህና ነው። አሁንም የመጣው ወደዚህ ትንሽ አዝሮት እና እየተከራከርን ነበር። አዝሮት ነው እንጂ ጤነኛ ነው እና ይህንንም በግልጽ አድርገሽ እንድትነግሪኝ እፈልጋለሁ። አብዛኛው ሰው ይህን ነገር ይፈልገዋል፣ እሱ ደህና መሆኑ እና ደህንነቱን በደንብ እንድትነግሪኝ እፈልጋለሁ። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና እያሉን ብዙ ሰዎች እያመኑናለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። በጣም ደህና ነው። ምንድነው የእረፍት ማጣት ብዛት ያመጣው ነገር ነው እንጂ በጣም ጥሩ ነው። ስለዚህ ምንም ነገር የለም ማለት ሰላም ነው። እዚሁ እረፍት ያድርግ ወይስ መሄድ እንችላለን? ልጁ ሰላም ደህና ነው። አሁንም የመጣው ትንሽ አዝሮት እና እየተከራከርን ነበር። ጤነኛ ነው እና ይህንንም ከልጁ ጋር አትኖር ነው ምትሉት እንደ እሺ ምንኛው ለእናንተ መናገር በምንኛው መንገድ መጥቶ ማውራት ትፈልጋላችሁ? ምን አጠፋ አብራምን ለእናንተ? አሁን ለአብራም ጭንቅ ነው ወይስ እናንተ ለሄርሜላ ውል የገባችሁ ነገር ካለ ወይም ሌላ ወንድ ልጅ ካለ በቃ ይዛችሁ ከአብራም በስተቀር ሌላ ወንድ ለጾም አይወጣላትም፣ ደም አይሰራትም። በቃ የትዳር የያዘው ሰው መቷት አለባት። እናንተ የምን ጌታ ናቸው? አሁን የአብራም በሽታ ነው የአብራም የመም ነው ወይስ ሄርሜላ ይዛችሁ ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ እንዴ? ምን አይነት እንደለሰው ልጅ ጭንቅላቱ ቄጡ ጋር ነው እንደ ያላችሁት ሁላችሁ? ኧረ ምን አይነት እብዶች ናቸው በእግዚአብሔር። በቃ ቆያው ሕክምና ታክሞ ከተነሳ በኋላ ምን አለ? ደህና ነኝ። ዶክተሯ ምን አለች? ሰላም ነው፣ ምንም ችግር የለም። ለሱ ጭንቀትና ጭንቀት ብቻ ነው። ደግሞ የታዘዘው መድኃኒት እየወሰደ ደህና ይሆናል አለ። በቃ አሁን ሌላ ቦታ አማራጭ የላችሁምና እናንተ እነሱ እዛ ጋር ቀጠሮ መሄድ አቆሙ አይደለ? አሁን በቃ ዶክተሯ ጋር እንትን ኮሚኒኬት አድርጉና
ምን ታደርጉታላችሁ? እነሱን ማባላት ጀምሩ። አሁን እናንተ ነው መድኃኒት ስታቸው ለልጁ በሽተኛ በቃ የሚብሰው ወይም በሽተኛ እንዲሆን የምታደርጉት ማለት ነው። ነገ እንደዚህ ናችሁ እያላችሁ ልጁን ፓራላይዝ ነው የምታደርጉት እናንተ። አረ በእግዚአብሔር፣ አረ ምን አይነት ሚኖች ናቸው በእግዚአብሔር! እንዴ ምን አይነት ሰው አለ? እሺ ምንድነው? ምን አረታውት ይኑር ለልጇ ታውቱ ይኑር ለምዟ። ኧረ ይቺ ጋሰሶን ደግሞ አንሱት፣ ከአይኑ አንሱ። በቃ እሱ ማየትም አልፈልጋትም እኮ እንዴ ዝም ብላ በቃ ሽንቅጥቅ ምንም አይወጣላትም እኮ በቃ እንደ ሩታ እኮ እንዲሁ ወታ ትመቻለች፣ እንዲሁ ወታ በቃ እንዴ ለዛውም የሆነው ነገር በቃ ከሩታ ለምንም ይሄዳታል። ወይስ እናንተ የያዛቸው ፍላን ካላችሁ እዛው መጨረስ አለባችሁ እንጂ እነሱ ህይወት ውስጥ አትግቡ። በቃ ውጡ። በቃ እነሱ ህይወት ውስጥ አትግቡ። በሰላም ይኖር ልጁ። በፊት ያነ እናንተ አምጥታችሁ ያነ ሄዶ ወይምን እንደዚህ ብሎ አምጥቶ አይደለም እንዴ እንደ በፊቱ ወይምን ከልጆቹ ጋር ቪዲዮ እየሰራ ምን እየተባለ እንደው ብታዋወቅ አንተ የመጣው ጣጣ እንላለን። እሱ የመጣው ምክንያት አይደለም። እሱ የመጣው በሰው እንትን ኋላ ይዛ መጣች እንጂ እሱ ማቃት ቦታም የላትም። እንዲሁ በቪዲዮ እየተዋወቀ በአካል በታ ጓደኛት ጠየቀች። ቪዲዮ ያለ መስረጃው እንዴ ምንድነው ታዲያ? እስከዚህ ያለ አሁን ታዲያ የወለደው ሚስት ትበልጣለች እንዴ? ቀለበት ያሰረች ውሽሚቷን ትበልጣለች። ሄዳ ሩታ ትጥላለች። እናንተ እሱ ማዳመጥ አለባችሁ። ዞሮም እስከ ጭራሮ እንደተባለው ሄዳ ሩታን ትጥላለች። እናንተ አንቺም ቡዜ ዴብም ቢሆንም ዳኒም ተመልሳ ሄርሜላ አራታችሁን ትጥላለች። ሩታ ታዩታላችሁ እንጂ እንደዚህ በቀላል ደግሞ መለቅ ሰው አይደለች። እሱ ምን መጀመሪያ ግን እሱ ሳይሆን እግዚአብሔርና የትዳር አምላክ ኢየሱስ ክርስቶስ ለእሷ ጎን ይሆናታል። መድኃኒዓለም ከእሱ ጋር አለ። መቼም አይጥላትም። ያለ አባት ልጁ አሳድግ የሚል ህግ የለም። ከእነሱ ይዋደዳሉ። ጭቅጭቃው ቢኖርም ጭቅጭቁን በቃ ታረቁ፣ ጨረሱ። አብረን እንኖራለን በቃ እሺ ተባቡ። በሰላም እየኖሩ ያሉ ልጆቹን የምትበጠብጡት ምንድን ነው? የምን ጌታ ናቸው እናንተ? እስቲ ይሄ ተገቢ ነው? አምታው ተገቢ ነው? ይሄ እዛ ጋር እዚህ ጋር እዛ ጋር ምንድን ነው? ልጁ የት ጉርጋት ይግባ ከእናንተ? ልጁ እንዴ የሚወጥ በጉርጋት ቢኖር እኮ ልጁ ወደ ጉርጋት ውስጥ ይገባል። እዛው ረብና አይነት ግን ከሚስቷና ከልጁ ጋር ከወንድሙ ጋር መዘናኛት ማድታተ ምንድን ነው? ኃጢአት ነው። በፊት ከሄርሜላ ጋር ወጥቶ እዛ ጋር እየተዝናና አልነበርም? ያን ጊዜ አይደለም ምንድን ነው ያልከለከላችሁት? ዛሬ ደግሞ መታችሁ ጭንቅላት ላይ ሳልወጣ ይሄ ሁላ ጥንሳቸው ሩታ በቃ ካብራ መለየት ነው። እናንተ ብትለይም ሩታ ምትለቅና ምትለይ ሰው አይደለችም። ደግሞ እንደ ሩታ አይነት ሰው አስረን ቢገባ ቢያፈታም እሱ አያገኝም። እሱን ኢማን መጀመሪያ ለምንም ሩታ ትሆናለች። ለምንም አስረግጬ ነው የምንነግረው። ለምንም ትሆናለች ሩታ። የማንም አሽቃባጭ ከዛ ሰው እኮ በልብስ አይደለም፣ ሰው እኮ በሰውነት አይደለም የሚገመተው። እንዴ ዝም ብላችሁ ያየው ኮመንት ሁላም እንትን አይደለም እኮ መንበብ አይደለም። ሰው የሚገመተው በአይምሮ ነው። ያየው ኮመንት የተጻፈ ኮመንት ይሄ ነው የተባለ ሁላ ጥላሽት እኮ ነው። በቃ ምንም አይደለም፣ ምንም አይጠቅሙም። ግን ሰው በቲዮሪና በተግባር በቃ ሰርቶ ማሳየት ያለው ነገር በቃ እልከኛ ዝም ብላችሁ ማትወጥ እልክ ውስጥ ትገባላችሁ እንዴ? ያማችኋል እንዴ? ኧረ የእናንተ ጭንቅላት ይዞር በኢየሱስም። አብራም ይቅርና የኛ ጭንቅላትም እየዞረ ነው። ምን አብራም ብቻ ኦዴሶችን ሁላ እግዚአብሔር ወይ አድነን፣ ወይ መድኃኒዓለም አድነን እኛ። ኧረ ምን ነው አብራም የዛው ይቅርና እኛ እየተዞረ ነን እንጂ እያሽከራከረ ነው የኔ ወንዶ ጭንቅላቴ ምን አይነት ኧረ እናንተን ፈጣሪ ያቃጥላችሁ፣ እናንተን እንዲያቃጥላችሁ በእውነት። ከቲክቶክ አልፈልግም ብዬ በቃ እነሱን ተዋችኋለሁ ብዬ ቲክቶክ ከቆምኩ ቆይቻለሁ። ከዛ በኋላ ወይ ፌስቡክ ዩቲዩብ መክፈት
አልነበረብኝም እንዴ? ከዛ በኋላ ስከፈት እናንተ ናቸው። እዛማ ስክሮል ሳረገው እዚህ ጋር ስክሮል ሳረገው እዚህ ጋር ስክሮል ሳረገው እናንተ ናቸው እንዴ። ወዳት ልግባለ ደግሞ ሩታ ፍቅር ሩታ ደግሞ እቺ ምን ላርጋት ሩትዬ? ግን ይሄን ሴራ የሌለው ነገር በሩታ ላይ ባታደርጉና ባትሰሩ በእውነት ለእናንተ ጥሩ ነው ብዬ ገምታለሁ። እንደ ሩታ ጀግና የጀግኒቷ ጀግና ለኡሊት በእውነት የልውል እናት የአብርሽ ወርቅ በእውነት ትመቸኛለች። ደግሞ እንዲሁ የሆነች ትመቸኛለች። በቃ እንዲሁ በቃ ምኑ አለባበሱ አካሄዱ በቃ እንዴት እንደምትሆን ወይኔ መድኃኒዓለም ወይኔ ሩት የኔ ልዕልት በእውነት እኮ ነው። እኔ በቃ እንዴት እንደምወዳት ዛሬ ሳይሆን በቃ እንዲሁ እነሱ በፍቅረኝነት በትንሽ እያሉ ነው የወደድኳት። በእውነት ትመቸኛለች። ያም ሆነ ይሁን እነሱ የድሮ ቪዲዮ እንኳን ሳያቸው እንዴት ያዝናናሉ! በእውነት ያዝናናሉ፣ በጣም ያዝናናሉ። ወይኔ እንደዚህ ነው እንዴ ይላሉ አንዳንድ። በእውነት እንዴ ፍቅር እኮ ያለ ምንም ፍቅር እኮ ያኖራል ተብለና አልነበረም? እነሱ ከተዋደዱ ተዋቸው። እንኳን እነሱ ገብተው ወልዶ ሳይሆን በፍቅር ዓለም ቢሆንም ከነሱ ጋር ይሄዳል። አዎ እቺ ደግሞ እርሜላ የምትብዮ በቃ ትሄዳት ወደ ቤቷ። እንዴ ምንም ቀለበት እኮ አውልቂው በቃ እንደዚህ። አሁን እኔ እዚህ ጋር አድርጋለሁ ግን ማውለቅ አይችልም። ምንድን ነው ይሄ? ቀለበት አድርጋሃል። እኔ እኮ በቃ ነቃ እንደ አብረሽ ነቃ እኔ ቃል ያገባሁት መስረት ልዘላለሁ። ኧረ በእናትሽ እንዴ ምን እንደነዛ አይምሮ ነው ያላት? እሷ ምን እንዳለች እሱን ሰምቶ ነው የተነሳ። ደግሞ ልጅቷ ባሏ ነው አቀፈቻት። ምንድነው መታ እጁን እንደዚህ መወረውረው? ያማታል እንዴ? አንዳንዴ ይለቃታል እኮ በቃ ዝም ብላ ትቃጠላለች። እሳት ይበል። ወይኔ ሩታ አንቺ እዛ ጋር ተነስተ እናቱ በቦክስ ግጥም ብታረጋት ምን ችግር አለ? እኔ ቢሆንስ አንቺ ችሎታማ አስቻለሽኝ ይችላል አስቻለሽኝ ይኛል። በእውነት እኔ አላመንሽም ብዬ ነበር። ምን ላድርግሽ? ችለሽ አስለምደሻለኛ። ምን ስንትና ስንት መከራ ያሳልፋል ሰው ልጅ። በእውነት እኔ አሁን እሺ ምን ብዬ ላወራላቸው እስቲ? አሁን ተገቢ ነው ብዬ እሺ ልክ ነው ወይ? እሺ ወደ ልግባ ከነዚህ ሰዎች። ኧረ ተውት፣ እነሱን ተውት በእናታችሁ በፈጠር በምታመልኩት አምላክ ይዣቸዋለሁ። ተውት ሩትና ብሽ ልውልም ተውት ዴቢ ተው ቡዜ ተይ ቡዜ ተው ዴቢ ተው ዳኒ ተይ ቡዜ ተይ ሄርሜላ ውጪ ከቦታቸው። ለአንቺ አሁንልሽም ይሄ ወት የነሱ ነው። ዝም ብለሽ በቃ ዝም ብለሽ እዚህ ጋር እዚህ መደባበስ የለሽም። ምንድን ነው አንቺ ጠረን የለሽም? ወንድ ሽታ በቃ መቼም ወደ አንቺ ጋር አይመጣልሽም። ባልተዳር ወንድ ጋር ካልሆነሽ ወይስ ምንድን ነው የምትፈልጊው አንቺ? ቆይ የራስሽ አካውንት ቪዲዮ ሰርተሽ ታውቂያለሽ? ወይኔ መከራ እኮ ነው በእውነት አንዳንዴ። ወይኔ ያለ ምንም ጭንቅና ሀሳብ ልንኖር ነው የምንገባው። ሀቢብቲ አንቺ በዚህ ሰዓት ለራስሽ ትበቂያለሽ። እነሱ ለእነሱ ትተሽ ውጪና አንቺ በእውነት አንቺ ቆም ብለሽ አስቢና ከቆመሽ በኋላ ካሰበሽ በኋላ ከዛ ህይወት ከወጣሽ በኋላ አንቺ እኮ ቆንጆ ሴት ነሽ። እንዳንቺ አይነት ሰው አታጭም። ምንድን ነው በሰው ህይወት ውስጥ ገብተሽ ለራስሽ ተስረክሻለሽ። ሴት የሆነው ሴትን ሁሉም ተስረክሻለሽ። ብቻሽ አንቺ ራስሽን ብቻ አይደለሽ ሴት የተፈጠረው ከኛ ጭምር ነው የምታንቋሽሽ። እሺ እሱ ማወቅ አለብሽ። ሲቀጠል ደግሞ አብርሃም የሩታ ነው እንጂ ያንቺ አይደለም። ይሄ አሁን ሳይሆን አንቺ ሳትመጪ በፊትና ሳትኖሪ በፊት ነው የሆነው። እሺ እና ስለዚህ ብዙ መረጃ ያላቸው ሰዎች ናቸው እነሱ። አንቺ አሁን በመሀል መተሽ እና አቤላም እነ
ስላመጡና ከዛ በፍቅር ጥያቄ አሁንም ቢሆንም እኮ ዛሬ ነገ ቢሆን እኮ ወንድ ያፈቀረው ሰው ነው እንጂ ትዳር ነው እንጂ ሴት ያፈቀረው ሰው አይደለም። ነገም ዛሬ አንቺ አፍቅረሽ ብታግቢ አንቺ ነው የምታኖሪው እንጂ እሱ አይደለም የሚያኖርሽ። እሱ ማወቅ አለብሽ። አንቺ ነው የምታኖሪ። አሁን ወንድ ፈቅዶ ራሱን በቃ ይሄ እኔ እችላለሁ በቃ አቅመ አዳም ደርሻለሁ ከዚህ በኋላ ትዳር ይዛለሁ ለትዳር በቂ ነው ብቁ ሆኛለሁ ብሎ ነው ወንድ ሴት ልጅ ማገባው አይደለ? አንቺ ደግሞ አሁን እንደዛው ካልፈለገ እሱም እምቢ ብሎ በግዴታ ልታገቢ አችል ሌላ ወንድ ቢሆን እንደዛ በፍቅር መልክ በፍቅር ጥያቄ ጠይቀሽ አግቡና ያላገባ ወንዶች ካሉ ማለት ነው በዛው በፍቅር ጥያቄ ጠይቅና አግቢውና በቃ እዛ ጋር ሳይሆን አንቺ ጋር ዳሪው በቃ መዳር ካለሽ እናንተ ጋር ያው እንግዲህ ምን አይነት እንትን ባህላዊ መሆን እኛና አላቅና ፍቅር ሲጀመር በሁለት መስመር ሲሆን እንጂ አንዱ ሲወደድ አንዱ በግድ ደግሞ ፍቅር ጠይቀን በፍቅር ወድጃለሁ በቃ አፈቅራለሁ እንዲሁ እያለን አይደለም። ለራሱ ፈቅዶ ወዶ ያወራ ነገር ካለ ነው እንጂ አንቺ በግድ አስወድደሽ በግድ ጠይቀሽ ያመጠሽው ትዳር ለአንቺ ትዳር አይሆንም። ለአዳሪም ከሆነ እንኳን አይዶን ነው ብቻ በቃ ይበቃኛል። እኔ ራስ ምታት ታመጣኛላችሁ እናንተ። እስቲ ቪዲዮ አይተን እንመጣለን ውዶቼ። ሰላም ለእናንተ ይሁን። ቀጥታ ወደ ጭቅጭቅ ገባሁትና ስለተናደድኩኝ እና በጣም ደስ ይላል። እስቲ የሚያያቸው ቪዲዮች ቆንጆ ቪዲዮ ዛሬ የተለቀቀ ቪዲዮ አለ እና ያለን በዛው አጋጣሚ መልካም አዳር ይሁንላችሁ። በእናታችሁ ላይክ አድርጉ፣ እንትን ሳብስክራይብ አድርጉ። አዲስ ስለሆነ በቃ እንትን ሆኗል አልሄድም አለ በእናታችሁ እናንተ ምሽ ፕሊዝ። አመሰግናችኋለሁ፣ ወዳችኋለሁ።